ሰላም የዩቱብ ፋሚሊዎች፣ እንግዲህ ምንም ማድረግ አልችልም። አንደኛ ካሜራ ኳሊቲ የለውም፣ ሁለተኛ ብራይትነስ ሊቀንስ ይችላል እና ምንም ማድረግ አልቻልኩም። መጀመር ግዴታ ስለሆነ ተመርቄ ስራ ካላገኘ ምን ማድረግ አለብን? ወደ ስራ ፈጠራ መግባት አለብን። ገባ? በዚህን ጊዜ አሁን ተመርቀ ሰርተፊኬት የምትተማመን ከሆነ እንግዲህ እንደምታዩት ያው እዚች ጋር ላሳያችሁ። ይሄ ነው የሚሆነው። ምንድነው ፎቶዬን ሰቅያለሁ። ያው ለፋሚሊ ሂስቶሪ ነው እና ምን ልናችሁ ፈልጌ ነው፣ በዚህ ሰዓት ከተመረቃችሁ ስራ ቅጥር አትፈልጉ። ቅጥር አሁን በነገራችን ላይ በዚህ ሰዓት አያዋጣም። አንደኛ መታሰር ነው የሚሆነው እንጂ ለወጣት በዚህ እድሜ ወጣት ብዙ ነገር መሞከር አለበት። በተለይ ሀያዎቹ በጣም ይመለከታቸው። ተምርሃል፣ ተመርቀሃል፣ የሆነ ነገር መፍጠር አለበት። አሁን ለምሳሌ የሆነ ጥሩ ህይወት ትፈልጋለህ፣ የሆነ ደስ የሚል በቃ የሆነ የምትወደውን መኪና መንዳት ትፈልጋለህ፣ የምትወደውን ቤት ውስጥ መኖር ትፈልጋለህ፣ የምትወደውን ከተማ መኖር ትፈልጋለህ። እሱን ለማድረግ ምንድነው የሚያስፈልገው? ብር አይደለም የሚያስፈልገው። ያን ብር ለማግኘት ግን የሚከፈለው ብሩን ማግኘት ትፈልጋለህ፣ ግን የሚከፈለውን ዋጋ መክፈል ስለማትፈልግ ያን ህይወት ኦልሬዲ ህልም ሆኖ ይቀራል ማለት ነው፣ ምኞት ሆኖ ይቀራል። እና ያን ህይወት እንዳይሆንብህ ከአሁኑ ምን ማድረግ አለብህ? አስብ፣ አቅድ፣ ተግብር። ወደ ተግባር ከገባ ማንም ያን ነገር ይቆያል እንጂ አንድ ቀን አቺቭ ያደርጋል። ምን ልል ፈልጌ ነው፣ እኔ አሁን ዩቱበር ሆናለሁ ብዬ ካሰብኩ ኦልሬዲ 4 ዓመቴን ይዣለሁ። ነገራችን እንደ ቀልድም 4 ዓመቴን ይዣለሁ። ስልክ ገዛለሁ እላለሁ፣ ጥሩ ስልክ ጥሩ ካሜራ እስኪኖረኝ እላለሁ፣ ጥሩ ላይት እስኪኖረኝ እላለሁ፣ ጥሩ ቤት እስኪከራይ እላለሁ። አይሞላም። ስለማይሞላ ከጀመርክ ይሞላል። ከጀመርክ ስራ ላይ ከገባ ያን ስራን ከተገበርክ ታገኛለህ። ካገኘህ በኋላ እየተሳካ ይሄዳል ማለት ነው። እና በነገራችን ላይ ይሄ ሞቲቬሽን አይመቸኝም። እኔ ያለ ተግባር ሞቲቬሽን አይመቸኝም። ሞቲቬሽን አይደለም። ይህን ቪዲዮ የሚመለከተ ሰው አጋጣሚ ስክሮል እያደረገ ፔጅ ላይ ከመጣ ገባ ፎር ዩ ፔጅ ላይ ከመጣ ይኸው ይጠቅመሃል ማለት ነው። ካየህ እድለኛ ነህ። ያው ያሳለፈ ምንም ይሄ ትክክለኛ ህይወት። ከተመረቅኩኝ 2 ዓመት ሊሆነኝ ነው። ሳልመረቅ ነው ስራ የተቀጠርኩኝ። እየተማርኩም ነው ስራዬን ራሴን ችዬ መኖር የጀመርኩት። ግን ምንም ጠብ አይልም። በነገራችን ላይ ሳይድ ኢንካም ግዴታ ያስፈልጋቸዋል። በዚህን ጊዜ ሳይድ ኢንካም ወደ ሳይሆን ግዴታ ነው የሚያስፈልገው ሳይድ ኢንካም። እና ተፍ በሉ። ወጣት ሆነ ሰው አይረዳም። ልመና ካንተ አያምርም። ፋሚሊ ላይ መቀመጥ ካንተ አያምርም። ሰው ላይ መጠጋት ካንተ አያምርም። ያለ ብር መንቀሳቀስ ካንተ አያምርም። እና አሁን መልበስ ካንተ አያምርም። ምን ማድረግ አለብን? ይሄን ሁሉ ገለልተኛ ወደዛ ትተህ ማለት ነው። ምንድነው የሚያስፈልገው? ስራና ስራ። የትኛውም ነገር ገቢ የሚያስገኝ ከሆነ ሰውን የማይነካ ከሆነ ባከደለ ማህበረሰብህን የማይነካ ከሆነ ሀገሪን ወደ ሀገር የማይወስድ ከሆነ ማለት ወደ ሀገር ጥላቻ፣ ወደ ሀገር ጉዳት፣ ሀገር መሸጥ ምናምን አይወሰድም እንጂ ሃይማኖትን አትንካ እንጂ ከፖለቲካ ነፃ ከሆንክ የትኛውም ነገር አድርግና ብር አገኝ። በቃ የምሬን ነው ብለህ አሁን ይሄን ስልክ በቃ የምሬን ነው። ለምን ሌላ ነገር ማስመሰል ነው። ተውት። እግዚአብሔርን ሲሪየስሊ ከሰራ ታገኛለህ፣ ካልሰራ ከየት ይመጣል? ቤተሰብ ትወርሳለህ? አዎ የምትወርሱ ከሆነ እሺ ንገረኝ። የምትወርስ ከሆነ ንገረኝ። ውርስ ካለ ችግር የለውም ታገኘዋለህ። ግን እንደኔ አይነት ውርስ ከሌላችሁ ከገጠር ቤተሰብ የተወለዳችሁ የመሬት እርሻ ምንም አያደርግም። ገባካ? እርሻም እችላለሁ ካልክ እረስ፣ ችግር የለውም ኖርማል ነው። እሱም ያበላል በደንብ ካረስ ከሰራህበት። ግን የሆነ ወላዋይ የሆንክ እድሜህን አታቃጥል። የጊዜ በጅንጀና ነው ጊዜህን እየጨረስክ ያለውና እሱም አይጠቅምም። ብር ካለ ጀንጀር፣ ብር ከሌለ ደግሞ ስለማታገባ ምን ያደርግልሃል? ይስኩ ወደ ስራ ስራና ስራ ብቻ ነው የሚያዋጣው። እና እኔ ይህን ቪዲዮ ላበዛም እችላለሁ። ቀጣይ ደግሞ ወጣቶች ምን አይነት ስራ መስራት እንደምትችሉ